ጊፍት ሪል ስቴት በ2 በመቶ ቅድመ ክፍያና እስከ 30 በመቶ ልዩ ቅናሽ በማድረግ ለ3 ቀናት የሚቆይ አፓርትመንትና የንግድ ሱቆች ሽያጭ በትላንትናው ዕለት አስጀምረዋል። ባለፉት 20 ዓመታት በሪል ስቴት ዘርፍ ግንባታዎች ሲያከናውን የቆየው ጊፍት ሪል ስቴት መኖሪያ በጊፍት መንደር በሚል ባስጀመረው በዚሁ የ3 ቀናት የሽያጭ ማስጀመሪያ መርሃ ግብር ላይ በለገሃር፣ በተክለ ሃይማኖት፣ በ22 ማዞሪያ፣ በሲኤምሲና በፈረስ ቤት አካባቢዎች ቅንጡ የመኖሪያና የንግድ አፓርትመንት መንደሮችን እየገነባ እንደሚገኝ ገልጿል። አሁን የምንገኘው በለገሃር በሚገኘው የጊፍት መንደር ነው። ይህ የጊፍት መንደር አራተኛው የጊፍት ሪል ስቴት መንደር ነው። እንደምታውቁት ቅድምም እንደተገለጸው ባለፉት 3 አስርተ ዓመታት ጊፍት 3 ትላልቅ መንደሮችን ሰርቶ ለሕዝቡ አስረክቦ ጥሩ የመኖሪያ አካባቢ እንዲኖሩ በማድረግ ግንባር ቀደም ሚና እየተጫወተ ሪል ስቴት ነው። ጊፍት ከዚህም በላይ ከትርፋችን ለማህበረሰባችን ለህብረተሰባችን በሚል መርህ ቅድም ሊገለጽ እንደተሞከረው በርካታ ሰብአዊና ልማታዊ ስራዎችን በመስራት ግንባር ቀደም ሚና በመጫወት ላይ የሚገኝ ነው። በእነዚህ የመኖሪያና የንግድ መንደሮች ግንባታ ትምህርት ቤቶች፣ የሕክምና ተቋማትና የገበያ አድራሾች ከበቂ የመኪና ማቆሚያ ስፍራዎች ጋር ተካተው እየተገነቡ እንደሆነና በተጠቀሱት መንደሮች ሁሉ ለ3 ቀናት የሚቆይ ሽያጭ እንደሚካሄድ ከሪል ስቴት ገንቢው ያገኘነው መረጃ ያስረዳል። እንግዲህ ይህ አራተኛ መንደር ዛሬና ነገ ተነጎዳ ለ3 ቀናት በሚያደርገው ልዩ ሽያጭ የመጀመሪያው ቢሆንም በሌሎች 4 ቦታዎች ላይ በተክለ ሃይማኖት፣ በ22 ማዞሪያ፣ በሲኤምሲ እና በተለምዶ የፈረስ ቤት ተብሎ በሚታወቀው የታዋቂዋ ደራርቱ ቱሉ አደባባይ አካባቢ በሚገኘው በሚቀጥሉት ሳምንታት የ3 ቀን ልዩ የሽያጭ ዘመቻ የሚያደርግ መሆኑን በዚህ አጋጣሚ ለመንገር እንፈልጋለን። እነዚህ ተከታታይ ዘመቻዎች በሀገር ውስጥና በውጭ ሀገር ለሚገኙ የጊፍት ሪል ስቴት ደንበኞችም ይሁኑ አዲስ ደንበኞች መልካም አጋጣሚ መሆኑን በዚህ አጋጣሚ የጊፍት ሪል ስቴት እየገለጸ ይህን ልዩ ሽያጭ እንዲጠቀሙ በዚህ አጋጣሚ መልእክት ለማስተላለፍ እንፈልጋለን። የጊፍት ቢዝነስ ግሩፕ አባል የሆነው ጊፍት ሪል ስቴት በሪል ስቴት ዘርፉ በገነባውት የካበተ ልምዴ በቦሌ ኦሎምፒያ፣ በቦሌ መድኃኔዓለም፣ በ6 ኪሎና በፊጋ አካባቢዎች የተለያየ መጠን ያላቸው የመኖሪያ ቤቶችና የጊፍት ሪል ስቴት ንግድ ሱቆችን ለመገንባት የቅድመ ዝግጅት ስራዎችን አጠናቅቄያለሁ ብሏል።